መድብል እንግዲህ ሰዎቹ በጣም አደገኛ ናቸው። ስለዚህ ዝና መታሰር አለበት፣ ሰላማችን እንዲሰጠን፣ አለበለዛ ዝናና ካሌብ ካልታሰሩ ሰላም አይሰጡንም በማለት ለብሩኬ ነግሮታል። ብሩኬም እሺ ምን ማድረግ አለብን? እኛው እኮ አቅማችን ምን እንደሆነ አሳይተናቸዋል። እነሱ ግን መቼም ቢሆን እኛን አይተውንም በማለት መድብልም መጥፎ ሰው መቼ መጥፎ ነው፣ መቼም መጥፎነቱ በየሄደበት ቦታ ነው ሰው ላይ መርዙ የሚረጭ። ስለዚህ እነዚህ ሰዎች ከነስራቸው ካላስወገድናቸው እኛ ፋታ አይሰጡንም፣ ሰላምና መቀመጥም አይሰጡንም በማለት ሰላም እናገኝ እነሱ የሆነ ቦታ ስናደርስ ነው። እሺ እንደዛማ ከሆነ ለህግ መቅረብ አለባቸው በማለትም እንግዲህ ብሩኬ ተናግረዋል። እንግዲህ ዝናና ካሌብ እንደሚታሰሩ እንግዲህ ብሩኬና መድብል ተናግረዋል። የተከበራቸው የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛ። ሁላችሁም ስለምታበረታቱኝ ሀሳብ አስተያየታችሁ ስለምትሰጡኝ በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታልፉ እጅግ አድርጌ አመሰግናለሁ። እንግዲህ ምሳሌ በጣም በውስጡ በጣም እጅግ አስተማሪና ብዙ ትምህርት ያዘለ እንግዲህ ምሳሌ ነው። ምሳሌ ድራማ በጣም ደስ የሚል ነው። እንግዲህ ብሩክ እንግዲህ እኛ ከአሁን በኋላ ሰላም ነው የምንፈልግ፣ ምን ማድረግ አለብን እያለ ይገኛል ማለት ነው። ይህም አንተ ሳታውቅ ነው እንደኔ ያደረግ ይላል። ዝና በጣም ጨካኝ ነው። የእነሱ ቡችላ ስለሆነ እነሱ እንደሆነ የእነሱ ደግሞ የእሱ 10 እጥፍ ይበልጣል። ስለዚህ በጣም ከባድ ሰው ናቸው በማለትም እንግዲህ ካሌብ የሁላ ተፈጥሮ እነሱም አርፎ አይቀመጡም። በጣም ከባድ ሰው ናቸው። እንዴት ይቀመጣሉ ይላል መድብልም። ይሄኔ እንደ መጀመሪያ እንግዲህ ችግር ላይ እንዲጥሉን በሰላምም አያስቀምጡንም። ስለዚህ እንዲረሱና ሰላም እንዲወርድ ማድረግ አለብን፣ እኛም እረፍት እንድናገኝ ይላል መድብል። ቢሆን ጥሩ ነበረ ይላል ብሩኬ። ግን እነሱ በጣም ከባድ ሰው ናቸው፣ አርፎ አይቀመጡም። እነሱ እንዴት አድርገን ማድረግ አለብን? እንዴት አድርገን እንዲተውን ማድረግ እንችላለን? መድብል ይለዋል ለመድብል ብሩኬ። አሁን በቀጥታ ወደ ህግ መሄድ አለበት፣ ነገሩ በህግ መፍታት አለበት። ዝናም ከነ አጋሮቹ ከነ ቡችላዎቹ መታሰር አለበት። እነሱ ካልታሰሩ እኛ በፍጹም ሰላም አናገኝም። ስለሚገፉን ሳይሆን የሚሰሩት ስራ በጣም ከባድ ወንጀል ነው። ስለዚህ መቀጣት አለባቸው በማለት ከዛስ ይልቅ አትድረሱብን አንደርስባቸውም ብለን ማስጠንቀቂያ ብንሰጣቸው መድብል ምን ይመስልሃል ሲለውም፣ እረ እነዚህ ከባድ ሰው ናቸው፣ እንደ በዛ አይመለሱም። አቅማችን ግን አይቶታል። ደፋርና አቅም ያለው ሰው አይወዱም። ስለዚህ እንግዲህ እንደዛ ብለህ ብታስጠነቅቃቸው ምን ይመስልሃል? አይ ይሄ የማይሆን ነገር ነው። እንደዚህ አይነት ሰዎች እስከ መጨረሻው ድረስ የመርዝ ብርቃጣቸው ነው ይዞ የሚዞሩት። በጣም ከባድ ሰው ናቸው። ስለዚህ ዝና መታሰር አለበት፣ ካሌብም ከነ ቡችላዎቹም በቁጥጥር ስር መዋል አለባቸው በማለትም ባይሆን ደስ ይለኛል። በጣም እዛማ መፍትሄ ካለው በጣም ደስ ይለኛል ይላል ብሩኬ። እኛም ሰላም እናገኛለን፣ እነሱ ሰላም አሳጥቶናል፣ እኔም ብዙ መከራና በደል አድርሶብኛል በማለት እንግዲህ ግን ደግሞ ይላል ብሩኬ ህጉ ጋም ፖሊሱ ጋር የእነሱ ሰው አለ፣ እንዴት ማድረግ እነሱን እዛ ውስጥ መክተት እንችላለን በማለትም እንግዲህ የራሳቸው ሰው የተሰማሩ እዛ ውስጥ ፖሊሶች የተለያዩ በውስጥ ሰው አላቸው። እነሱ ከእነሱ ጋር ተመሳጥረው ነው የሚሰሩት። ስለዚህ እንዴት ማድረግ አለብን በማለት ሁሉም ነገር የሚጠናቀቅ በህግ በኩል ነው በማለትም ወንጀለኞች እስከ መጨረሻው ድረስ በህግ ያስጠይቃቸዋል በወንጀላቸው መሰረት ይላል መድብል ማለትም። ስለዚህ መቃመቅ የሚወዱት በህግ ሰው ነው። ዘመኑ ተራቋል። ሁሉም ነገራቸው መታወቂያቸው ሚዲያ ላይ መልቀቅ ነው፣ ቀላል ነገር ነው። ስለዚህ አታስብ ብሩኬ በማለትም እንግዲህ ያለው ነገር እንግዲህ ከብሩኬ ጋር መድብል ተነጋግረዋል። እንግዲህ ካሌብና ዝና በጣም መጥፎ ሰው እንደሆኑ ያው ብሩኬ በደረሰበት ነገር ብሩኬ እንግዲህ ለብዙ ጊዜ እንግዲህ እነሱ አግቶት እንደነበረና
ከዛ በኋላ ብዙ በደልና ግፍ እንዳደረሱበት ከዛ በኋላም ደግሞ በጣም ጨካኝና በጣም መጥፎ ሰዎች እንደሆኑ ብሩክ ያውቀዋል ማለት ነው። ከአሁን በኋላ ሰላም አይሰጡንም። በዛ ላይ እንደዚህ አድርገን እልህ ስላለባቸው መቼም ቢሆን ለእኛ ተኝቶ አያድርም። ስለዚህ ያለን እድል ለህግ ተናግረን ወደ ህግ ቁጥጥር ስር እንዲገቡ ማድረግ አለብን። ከነ ቡችላዎቹ ካሌብና ዝና በቁጥጥር ስር መዋል አለባቸው፣ መታሰር አለባቸው ብለዋል። እንግዲህ ዝናና ካሌብ ማለት ነው። እንግዲህ እንዲታሰሩ መድብልና ብሩኬ ተናግረዋል ማለት ነው። እንግዲህ ብሩኬ በጣም ብዙ በደል አድርሶበታል፣ በጣም ማይረሳ በደል። ስለዚህ የሚሰሩት ፎቶዋቸውና መረጃዎቻቸው ጠቅላላ ሚዲያ ላይ እንፖስትላቸዋለን። ስለዚህ እነሱ ወንጀለኛ ስለሆኑ እንግዲህ ለህግ ማቅረብ ነው። ይሄ ነው ሌላ አማራጭ። እንደዚህ ካደረግን ሰላም እናገኛለን። ግን እንደዛ ካላደረግናቸው አሁንም እንደ በፊት በጣም ነው ሰላማችን የሚነሱን ይላል መድብል ማለት ነው። ስለዚህ ከባድ ሰው እንደሆኑ እንግዲህ እየተናገረ ይገኛል ማለት ነው። እናሳስራቸው ግን አንድ አማራጭ ብንጠይቃቸው ይላል ብሩኬ። እንግዲህ እናንተ እንደዚህ ወንጀላችሁ ማተውት ከሆነ አለበለዛ እናሳስራቸዋለን ብለን ሚዲያን ላይ እንለቃቸዋለን ብለን እንንገራቸው ይላል። መድብል ደግሞ እንደዛም ብትላቸው ሰዎች በጣም ክፋተኛና መጥፎ ሰው ናቸው። ደግሞ ሌላ ነገር አደጋ ነው ሰው ላይ የሚያደርሱት። ስለዚህ እንደዛ ማድረግ የለብንም። እነሱ የሚሰሙ ሰዎች አይደለም። ከዛ በኋላ እኛን ከተውን ከዛ በኋላ አንለቅም ማለት ነው ይላል ብሩኬ። እንግዲህ ብሩኬ ባይታሰሩ ይሻላል። በህም በጸባይ እንጠይቃቸው። ስለዚህ በጸባይ እሺ ካሉን እኛ ላይ ካልደረሱ ፎቶዋቸውን በሚዲያ አንለቅም እያለ ይገኛል። መድብል ደግሞ እነዚህ የሚሰሙ ሰዎች አይደሉም፣ በጣም ከባድ ሰው ናቸው፣ በጣም ጨካኝ ሰው ናቸው በማለትም እንግዲህ ይሄ ቢደረግ አይሻልም? አይ ብሩክ አሁንም የዋህነትህ ያጠቃል ልበል ይላል። ክፉ ሰው እኮ መቼም ቢሆን ክፋቱ አይቶ ብሩክ እንደ ድሮም በቃ አሁንም የዋህና በቃ ምንም ነገር የዋህነት አሁንም እኮ አልተውኩም። እነሱ እኮ መቼም ቢሆን ከስራቸው ከክፉ ስራቸው ወደኋላ አይሉም። በጣም ከባድ ሰዎች ናቸው። ስለዚህ ክፉ ሰው መርዙ ጨርሶ አይተፋውም፣ መርዙ ይዞ ነው የሚዞር። ስለዚህ ክፉ ሰው ናቸው በማለት ጉድጓድ እንኳን ቢወድቅ እንኳን አንድ ሰው ላይ ለመጥፋት ካሰበ እዛ ሰው ላይ ነው የሚተፋበት። ስለዚህ ከባድ ሰው ናቸው፣ መጥፎ ሰው ናቸው። ስለዚህ አንተ እንደ ድሮ በቃ አሁንም በጣም የዋህና ሞኝ ሰው ነህ። አሁንም እንደዛው ነው ያለህ። እንዲህ ምንም አልተለወጥክም ብሩኬ። ይህ ሁላ በደልና ግፍ አድርሶብህ እንኳን ማትማር ለምንድን ነው ብሎ እንግዲህ መድብል በጣም እንግዲህ ለብሩኬ ያው ተቆጥቶታል ማለት ነው። ብሩኬ ያው ሚል በጸባይ ቢሆን የተሻለ ነው። ብንጠይቃቸው ቁጭ ብለን ብንነጋገር እና እኛን ከተውን እኛም አንደርስባቸውም እያለ ይገኛል። መድብል ደግሞ ሰዎች እንደዚህ ጸባይ የሚወድላቸው ሰዎች አይደሉም፣ በጣም ሀርደኛ ናቸው። ስለዚህ እንደዛ ማድረግ የለብንም እያለ እንግዲህ የለመነው ይገኛል። የክፉ ሰው ጥንካሬ ምንጊዜም ክፉ ከማሰብ ውጭ ሌላ ነገር መልካም ነገር አያስብም። ጭንቅላታቸው ሁላ በክፋት የተሞላ ነው ይላል መድብል። እንግዲህ መጥፎ ሰዎች እንደሆናቸው እንግዲህ እየተናገረ ይገኛል መድብል ማለት ነው። እና መድብል እንግዲህ የማንንም እዝነት የላቸውም። ቀን ጠብቆ ያጠፉሃል ብሩኬ። እኔም ሆነ አንተ አይለቁንም። ቀን ጠብቆ አንድ ቀን ያጠፉናል። ስለዚህ ከባድ ሰዎች ናቸው በማለትም ካልሞቱ በስተቀር ወይም ካልታሰሩ በጭራሽ አይተኙልህም እና እናሳስራቸው እያልከኝ ነው መድብል? አዎ ዝና መታሰር አለበት፣ ካሌብም እንደዛው። ስለዚህ በየክፍሉ በር እየዘጉ የሚማቅቁ ወንድም እህቶቻችን ስንል እነሱም መታሰር አለባቸው። የእስር ስቃይ እንዴት እንደሆነ ዝናና ካሌብ መቅመስ አለባቸው። ብዙ እህትና ወንድሞች እያገቱ ይገኛሉ። ስለዚህ ብዙ ወንጀለኞች ያሰቃያሉ። እነሱ ለእስር መቅረብ አለባቸው በማለት መድብል እንግዲህ ተናግረዋል። ለራሳችን ስንል ነው ለሌላ አይደለም በማለት ስለዚህ በጣም ብዙ ሰዎች እኛ ናቲ ብሩኬ በጣም ብዙ ሰዎች እያገቱ ነው። ስለዚህ
አንተስ እኔ ተሯሩጬ ካለህበት ጭንቀትና መከራ አውጥቼሃለሁ። ደግሞ ሰው የሌላቸው ብዙ አሉ፣ ተሯሩጦ የሚያወጣቸው የሚያስፈታቸው የሌላቸው ሰዎች አሉ። ስለዚህ ለእነሱ እኛ ድምፅ መሆን አለብን፣ ለእነሱ እኛ መጣር አለብን እያለ ይገኛል መድብል ማለት ነው። እንግዲህ መድብል በጣም ጀግናና ቀና ሰው ነው። ብሩኬም ደግሞ እንደምታውቁት በጣም የዋህ በጣም ገራገርና በጣም ቅኝ ያው ቀና ሰው ነው ውስጡ ማለት ክፋት የለውም ያኔ እና በጣም ቀና ሰው ነው። እንግዲህ ለእነሱ እንኳን ለካሌብና ለዝና እንኳን አሁንም እንኳን በጸባይን ጠይቃቸው እንግዲህ ይህ ሁላ ውርጅብኝ ወርዶበት እንኳን ብሩኬ አሁንም በጸባይን ጠይቃቸው እያለ ይገኛል ማለት ነው። ግን ሰዎች በጣም ክፉና በጣም ከባድ ሰዎች እንደሆኑ ያው የአንዳንዱ ነገር መድብል ስለተረዳው መድብል ደግሞ ለእነዚህ ምንም ነገር አያስፈልግም አሁን እንደዛ አይነት ሀሳብ ብናመጣላቸው እኛ ከጀርባ ይወጉናል፣ በጣም ክፉ ሰው ናቸው በማለት እንግዲህ ያለው ነገር እንግዲህ ለብሩኬ ነግሮታል። በፍጹም በፍጹም መታሰር አለባቸው በማለት እንግዲህ እየተናገረ ይገኛል ማለት ነው። ለዚች ሀገር ስንል ዝናም ካሌብም መታሰር አለባቸው ለሀገራችን ስንል ለምን ብዙ ሰው እያሰቃዩ ይገኛሉ በማለትም እንግዲህ መድብል እንግዲህ ተናግረዋል ማለት ነው። በፍጹም በፍጹም እንዲታሰሩ ነው የሚፈልግ መድብል። አንደኛ እንዲቀምሱት እንግዲህ ብሩኬ በጣም ብዙ ቀን ነው ያሰቃዩ ታስሮ ማለት ነው። ሁለተኛ ሌላም ደግሞ በየቦታው እንግዲህ የሚያሰቃዩ ብዙ ሰዎች ስላሉ እነሱም ነፃ መውጣት ስላለባቸው እንግዲህ መድብል እንግዲህ ለሁሉም ድምፅ የሆነ ይገኛል ማለት ነው። በጣም ከባድ ሰው ናቸው በእውነት በጣም በጣም ከባድ ሰው ርህራሄ የሌላቸው ማለት ነው። ስለዚህ ልጆች እንኳን በሱስ የሚማቀቁት ልጆች ስንል ስለዚህ እነዚህ ልጆች እያሰቃዩ ይገኛሉ። ለእነሱ እንኳን ርህራሄ የላቸውም። ስለዚህ እነሱም ሰብስበን እዛው እስር ቤት ማስገባት አለብን ዝናና ካሌብ። ስለዚህ ጠቅላላ እዛ እስር ቤት እነሱ መቅመስ አለባቸው። አለበለዛ ግን እነሱ መቼም ከጥፋታቸው አይመለሱም በማለት እንግዲህ መድብል ያለው እንግዲህ ቁራጥ ውሳኔ ወስነዋል። እንግዲህ ያው ጀግና አይደል እንዴ እኮ ጀግና እንዴ ከቆረጠ ቆረጠ ነው ማለት ነው። እንግዲህ ውሳኔውን እንግዲህ አስተላልፈዋል። ምንም ሆነ ምንም እንደዚህ ርህራሄ አያስፈልጋቸውም። እንደዚህ አይነት እንኳን አንተ ያመጣው ሀሳብ ተቀብዬ እንደዛ ራሱ አድርገን ብንላቸው እኛ ከጀርባ ጉድ ያደርጉናል። ስለዚህ አሁንም ብዙ ነገር ከጀርባችን እያደረጉ ይገኛሉ ስላላገኙን እንጂ በማለትም እንግዲህ መድብል እንግዲህ እስከ መጨረሻው ድረስ እንዲታሰሩ እንግዲህ አስተላልፈዋል ማለት ነው። እንግዲህ ዝናና ካሌብ እንግዲህ ዝና ኤፍራታና ማህሌት እያሰቃየ ነበረ ማለት ነው። እንግዲህ በጣም ነበረ እንግዲህ በእርግጥ ማህሌትም በጣም ከባድ ሰው ናት እንደምታውቁ። ያው ብሩኬም አሁን ራሱ ቅድስት እንዳያገባት ቅድስት ላይ ማታረገው ጉድ የለም። እሷ በፍጹም ብሩኬን አታገባውም። ቅድስት ብሩኬን ያገባችለት አልቆላታል፣ አልለቃትም፣ ህይወቷ ነው ማጠፋው እያለች ትገኛለች ማለት ነው። እንግዲህ ኢፍራታ ፈልጎ ነበረ ዝና ማለት ነው። ያው ብዙ ቀንም እንግዲህ አምጫት ካለችበት እያለ ነበረ እንግዲህ ዝናን ማህሌት የሚጠይቃት የነበረ። አሁን ግን በራሱ እጅ በቁጥጥር ስር ገብታለች ኢፍራታ ማለት ነው። እንግዲህ ማህሌትም እንግዲህ የማህሌት መጨረሻ ምን እንደሚሆን እስቲ አሁን እንግዲህ ካሌብና የምትተማመንበት እንግዲህ ካሌብና ዝና ላይ ነው። ምቀምሰው ምልሰው ነገር የለም። ለመሄጃ እንኳን ትራንስፖርት የለኝም ብር ስጠኝ ብላ የምትለምነው ነጋ ጠባ እንግዲህ ዝና ነበረ ማለት ነው። እንግዲህ ዝና ደግሞ የሌለ ጊዜ ካሌብ ላይ ነበረ። አሁን እንግዲህ ካሌብና ዝና ሲታሰሩ እንግዲህ ምንድን ነው የሚወጣት? ኤፍራታም እንግዲህ በቁጥጥር ስር ውላለች። ያው ኤፍራታ ላይ ነበረ ሁሉም ነገር። አሁን ሁሉም ሰው እንግዲህ እሷ እንግዲህ የምትተማመንባቸው ወይም እነሱ ላይ ሁሉም ነገር ይሄ ስጡኝ ይሄ አምጡልኝ ብላ እንግዲህ ሄዳም ደግሞ ሁሉም ነገር የምታርፍባቸው ሰው እንግዲህ ሁሉም እየራቃት ይገኛል። እንግዲህ አሁን ያው የዝናና የካሌብ መጨረሻ እንግዲህ ምናይ ይሆናል ማለት ነው። እንግዲህ ጀግናው እንግዲህ መድብል አስተላልፈዋል ብሩክ የሚጨምር እንግዲህ
እንግዲህ ብሩኬ እንግዲህ እንደዛ እንዳሰቃዩት እሱም ተራቸው እንግዲህ እዛው እስር ቤት እንግዲህ ፊዳቸው እንደሚበሉ እንግዲህ ይታያል። መጨረሻው እንግዲህ ምና ይሆናል። ቤተሰብ ማለት ምን አደረግካት? ይፍራታ ገደልካት ወይስ ምን እያደረግካት ነው? እኔ እኮ እጇን ይዤ መጥቼ ልሰጠህ ነበር፣ ግን አጋጣሚ መንገድ ላይ ነው ያገኛን በማለት ዝም ብለሽ አትለፍልፊ ዞር በይ በማለት እሱም እንግዲህ አሁን አትቀበጣጠሪ፣ ምንድነው የምትቀበጣጠሪ በማለት እኔ ሰው ዝም ብሎ ሲሞት ደስ አይለኝም። እሺ ዝና እኔ እኮ አምጥቼ እኔ እኮ ይዣት ልመጣ ነበረ፣ ግን አጋጣሚ ሆኖ መንገድ ላይ ያገኘህን እና ምን ላግዝህ፣ ምን ልርዳህ፣ ምን ላድርግልህ በማለትም ዝም በይ ወሬ አታውሪ በማለት እኔ ራሴ ነኝ ተከታትዬ የደረስኩባችሁ። ምንድነው አንቺ የምትቀባዥሪ? እኔ እኮ እየተከታተልኳችሁ ነበረ። አይገባሽም እንጂ አንቺ እየተከታተልኩሽ ነበር። ስለዚህ የጥላችሁ አክል ቀብራችሁኛል። አንቺና የፍራታ ቀብራችሁኛል። ማህሌት የእናንተ ነገር አይወራም። እኔ እናንተ በጣም ነበረ ያመንኳችሁ፣ ግን ቀበራችሁኝ። ስለዚህ ይቅርታ ዝና እያለችም በጣም ደደብ አድርጌ ማሰብ አንዳንዴ ስህተት ነበረ። እኔ እንደ ደደብ ነበረ ማያችሁ፣ ግን እናንተ ቀብራችሁኛል። አንቺና ማህሌት ቀብራችሁኛል። በጣም ከባድ ሰው ናችሁ። አምኛችሁ ነበረ በማለት ዝናም እንግዲህ ሳልጠይቅሽ እህትሽን አሳልፈሽ እንደምትሰጭኝ እኔ መጀመሪያ እኮ ነግሬሽ ተናግሬ ነበረ፣ ግን አንቺ ይህን አላደረግሽም። የለችም እኔ ጋር የለችም እያልሽ ብዙ ጊዜ ደጋግሜ ጠይቄሻለሁ። ካለችበት ቦታ አምጭልኝ እጇን ይዘሽ አባብለሽ ብዬ ነበረ ይፍራታን፣ ግን አንቺ እቤትም የለችም እኔ ማግኝቻት አላቅም ብለሽ ነበረ። ግን እኔ አሁን ግን እንግዲህ ሁለታችሁ በእጅ ገብታችኋል። አሁንስ ምን እየተሰማሽ ነው? አሁንስ እኔ እኮ ለምን እንደዋሸሽኝ አልገባኝም። በጣም ዋሽተሽኛል። ስለዚህ አንቺና የፍራታ ቀብራችሁኛል። አምኛችሁ ነበረ፣ ግን ቆፍራችሁ ነው የቀበራችሁኝ፣ እናንተን ማመን በማለትም እንግዲህ ስለዚህ ትሰጭኛለሽ ብዬ በጣም ግን አንቺ እህትሽን ደበቅሻት። እኔ ግን አሳልፈሽ ትሰጭኛለሽ ብዬ ነበር፣ ግን አንቺ ግን ደበቅሻት። ግን ያው አንድ ቀን እውነት መውጣቱ አይቀርም ከደበቅሻት ቦታ። ግን አብራችሁ እንግዲህ ስትንከረፈፉ በእጄ ስር ገብታችኋል ሁለታችሁም። አሳይሻለሁ ማህሌት በማለትም እንግዲህ ዝና እንግዲህ በንዴትና በቁጣ እሺ ይቅርታም ስትለው እኔ ይቅርታ አልቀበልም እንዲህ አይነት ነገር ዞር በይልኝ በማለት ገና ጠፍታ እኮ ከከረመችበት ነው አሁን ነው የወጣችው። ዝና እኔ ምን ላደርግ ብለህ ነው? እኔ እኮ ስጠብቃት ነበር የከረምኩኝ በማለትም አልሰማሽም፣ እኔ አሁን መስሚያ ጥጥ ነው። ስለዚህ መጀመሪያ ነበረ አንቺ በጣም ከባድ ሰው ነሽ በማለት እኔ አንቺ ደደብ ነሽ አታቂም እያልኩ ነበር፣ ግን በጣም ቀብረሽኛል፣ ቆፍረሽ ነው የቀበርሽኝ በማለትም እንግዲህ ዝም በይ አትዋሺ፣ እኔ ሁሉም ነገር አውቃለሁ። አሁንም ትቻት ነው እንጂ ትሰምኛለሽ፣ ትቻት ነው እንጂ እንዳይጥ ራሱ ጉድጓድ ውስጥ ራሱ ብትገባ እኔ ጎትቼ ነው አውጥቼ ምገላት ልክ እንደ ትንኝ እጄ ላይ በማለት